ቃል ያገቡ ሰዎች ያልተገባው ማለት ግን አባት አስታወሳቸው ባለፈው ኤግዚቢሽን ማዕከል ላይ መጽሐፋቸውን ሊሸጡ መጽሐፋቸውን ይዘው ወጥተው በዛ ላይ ህመም አጋጥሟቸው ነበረ። መጽሐፉን ሽጠው ለመታከም ነው እዛ የወጡትና ብዙ ደጋግ ኢትዮጵያን ደግሞ የሚችለውን አግዟቸው ነበረ እና ምን የሚባል ነገር ሰማው መሰላችሁ? ቃል የገቡላቸው ሰዎች የገቡትን ቃል አላከበሩም፣ ቃል የገቡትን ገንዘብ አልሰጧቸው የሚባል ነገር ሰማውኝና እስኪ ከራሳቸው አንደበት ቼክ ላድርግ፣ ከዛ ደግሞ ያሉበት የጤና ሁኔታ አሁን ላይ ህክምናውን አገኙ የሚለውን ቼክ ለማድረግ ጦር ኃይሎች ሰፈራቸው ተገኝተናል። እንግዲህ እስከ መጨረሻው ተከታተሉ። ጋሼ ሰላም ነው ወይ? ፈልገን ደረስን። ቁጭ በሉ ቁጭ በሉ፣ እዛው ይቀመጡ። የኔ አባት ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ሰነበታችሁ? አማኑኤል ነኝ። በፈረስ ቁጭ በሉ። አለን ይመስገን። አሪፍ ይሁን። ተቀመጡ። እዚህ መውጫው ጋር ወረድን እንዳሉኝ። ከዛ እዚህ ደግሞ አንዲት ደግናት አገኘንና አመላከቱ። ሰላም ነው ወይ? ያሉበት የጤና ሁኔታ እንዴት ነው አሁን? ንገሩ። እግዚአብሔር ይመስገን። ተመስገን ነው የሚባለው። ያው መቼም መድኃኒት ወሰድኳለሁ። ማቋረጥ መድኃኒት ሰጥቶኛል። ክኒን የሚወሰድ ለውጥ አለው? ከዛ በኋላ አለው። እግዚአብሔር ይመስገን ለውጥ አለ። መልካም። ቫይብሬት የሚያደርገው ትንሽ ቀንሶልኛል። ብዙ ለውጥ አለ። ባለፈውም ደውዬልዎት እያለ ሆስፒታል ቀጠሮ አለኝ ብሎኝ ነበርና እየተመላለሱ ነው? አንዴ ነው መድኃኒት ይዘው ታዞለት የመጡት? ቼክአፕ ያደረጉና መድኃኒቱን የሚያስፈልገኝ መድኃኒት ይዘዋል። ያን መድኃኒት ወስጄ መጣና ነው በታዘዘው ሰዓት የታዘዘውን መጠን መውሰድ። ከዛ ደግሞ ብዙ ነገር ሰማሁ ስለ እርስዎ። ጸሐፊ ብቻ አይደሉም፣ ግጥም ይጽፋሉ፣ እንደሚጽፉ ሰምቻለሁ። ለብዙ ታዋቂ ሰዎችም ግጥም እንደሰሩ ሰምቻለሁ እና የዘለተኛ ስራዎችንም እንደሚሰሩ ሰማሁኝና ስለሱም ቢያወሩኝ ትንሽ ደስ ይለኛል። ቆይቻለሁ እሱን መስራት ጀምሮ። የቲዮሎጂ ምሩቅ ነው ታዲያ? አዎ ከዚያ በፊት ነው እዚህ ግጥም የምጽፈው። ግጥም መጽሐፍ የመጀመሪያ ስራዬ በድርሰት ዓለም እሱ ነው። በግጥም የጀመረው። ለማን ሰርተዋል? ለጥላሁን ገሰሰ ጽፌለት አንድ 7 ነው 8 የሚሆኑ ዘፈኖች ወር ሲቀረው ነው የታመመው። ለአደጋ ለሞት የበቃው ሊዘብ ነው ማለት ነው። ከብዙ ሰው ጋር ነው። ለጥላሁን ገሰሰ፣ ታምራት ሞላ፣ ሚካኤል ደምሴ፣ ሌሎችም ታዳጊ ድምፃውያን ነበሩ። በሻው ስቴሽን ነው አንቺ አባቷስ ጀማሪ ዞሩ ሳው መዝሙር ለብዙ ልጆች ሰጥቻለሁ። አሁንም እየሰራሁ ነው ያለው። እዛ ላይ እየሰሩ ነው አሁን? አሁን ቅርብ ጊዜ የወጣ መዝሙርም አለ። እንደው የጥቁር አንበሳ ነርስ ነች። ንግስት ይባላል። አዲስ አሁን የሚወጣ ነው? ወጥቷል። ዩቲዩብ ላይ እንትን ተባለ። ምንድን ነው የሚባለው? ምናልባትም እንዲያዩትም በዚሁ አጋጣሚ የጽድቅ መሰላሌ። አሁን እንዴት ነው የሚያግዙ ሰው አለ ምናምን? እዚህ ያው ባለቤት ያለች የምችለው ሁሉ ነገር ጤና ሲሆን ያ ከዚያ ውጭ ግን ጤና ከሌለ ያስጠላል። ምንም ማረክ የሚያስደስት ነገር አይነት። ለምን ቅድሚያ ማሰቢያ መስሪያ ከተያዘ ሌላ ነገር አልፈህ ማሰብ አትችልም፣ መስራት አትችልም። ያም ሆኖ እጅ አለመስጠት ይታገላል። ጀግና ነው እኮ በጣም ጀግና ነው። ኤግዚቢሽን ማዕከል ስገኝ ስራዬን ይዤ ነው የተገኘው። ወይ እርዱኝ ወይ ለምን እርዳታ ትጠይቅ ወይም ስለምን ሳይሆን ራሴ የጻፍኩትን መጽሐፍ ይቼ መታከም አለብኝ በሚለው ከምትችለው ድረስ ብዙ ሰው ልብም ጋርም እኮ የደረሰው ያን ነው። አሁን በዚህ ሰዓት እንግዲህ እንደምታውቁት በተለያየ ምክንያት መንገድ ላይ ወጥተው መስራት የሚችሉ በእኛ እድሜ ያሉ ሰዎች ራሱ ወጥተው ሲለምኑ የሰው እጅ ሲያዩ ይታያል። እርሶ ደግሞ የራሱን ሪሶርስ ይዘው ወጥተው ላይ ቁጭ ብለው ለዛውም ከህመም ጋር እየታገሉ ብዙ ሰው ጥንካሬውን ያደነቀውና ከዛ በኋላ ለተጠፋፋን እኒህ አባት እንዴት ሆኑ? የጤና ሁኔታቸውስ እንዴት ሆነ? በሰዓቱ ደግሞ ብዙ ሰዎች እጅ ከተሰጠው ገንዘብ ውጭ ቃል የገቡ ሰዎች ምናምንም ነበሩና የምር እነዚህ ሰዎች ገንዘቡን ሰጥተዋቸው ህክምናውን በደንብ በስርዓት አግኝተዋል ወይ ብዬ ቼክ ላረጋችሁ ነው የመጣሁትና እዛ ላይ ያየነው ነገር ሙሉ ነገር ተደርጎለታል። ቃል የገቡ ሰዎች ቃላቸውን የተገበሩም አሉ፣ ያልተገበሩም አሉ። ያው እግዚአብሔር ይስጥልኝ አመስግኛለሁ። ምክንያቱም የተባበረኝ ይበልጣል። ኢትዮጵያ ወገን እንደግዝ ነው ህዝባችን ደስተኛ ነው። ወገን በጣም ተባበረ። ከውጭ ሁሉ ከደቡብ ከኢትዮጵያ ውጭ ተባብሮኛል። ወገን ተባብሮኛል። አቅሞ ይሻለው ደግፎኛል እና ያው በዛ ነው እየተንቀሳቀስኩ ያለሁት።
መልካም እየሰጣችሁ እጃችሁ ይባረክ። የምትሰጡት አትጡ ማለት እንፈልጋለን እኛ። ቃል የገባችሁ ሰዎችም እንግዲህ በቅርቡ ደግሞ ቆንጆ ስላላችሁ መጽሐፍ ቃል የገባችሁ ሰዎች ሰፖርት ብታደርጓቸው ጥሩ ነው። እርሳቸው አመስጋኝ ናቸው፣ ቅር አልተሰኙም። በተደረገላቸው ነገር አመስጋኝ ናቸው። እንደ ቃል የገባችሁትን ሰዎች መታችሁ አይታችኋቸው ጎብኝታችኋቸው ተመርቃችሁ ቃል የገባችሁትን ሰፖርት ብታደርጓቸው ለትውልድ ለወጣቶች ብዙ የሚተርፍ ሀሳብ ያላቸው አባት ናቸውና ቃላችሁን አክብሩ ለማለት እንወዳለን። ስለ አዲሱ ስራ እና ኤዲት ተደርጎ እንደገና ተሻሽሎ የተጻፈ በተሻሻለ መልኩ የተጻፈ መጽሐፍ አመት ላይ ኤዲት ተደርጓል በአዲስ መልክ ማለት ነው። ስለዚህ እየጨረስኩ ነው ያልኩ እንረባረባለን እናሳፍሩት። እኔም እመጣለሁ። ብዙ ደጋግ ሶሻል ሚዲያ ላይ የሚሰሩ እህቶቻችንም ወንድሞቻችንም ስላሉ መጽሐፎቹ በደንብ ይሸጣሉ ከባለፈው በተሻለ። ይህን ቪዲዮም ስለሚያዩት ይጠብቃሉ። ጓደኛዬ መጽሐፍ አሁን እናንተ የደረሳችሁበት ዘመን ቆንጆ ዘመን ነው። ብዙ ነገር አለ። ማህበራዊ ሚዲያ ያው ለበጎ ከተጠቀምንበት ውጤታማ ለበጎ እንድናደርገው ግን ፈጣሪ ያስፈልጋል። ልክ ነው። እናንተ ደግሞ እዚህ ደረጃ ላይ ደርሳችሁ የግድ የሚያስፈልገውን ነገር የተከታተላችሁ ሰው ተጠቃሚ እንዲጠቀም ማድረግ እና አላስፈላጊ በሆነ መንገድ እንዳይሄድ ኃላፊነት አለባቸው። ትናንትናው ትውልድ ዛሬ ያለው ከዛሬው ደግሞ ነገ የሚመጣው ብሎሹ ጥሩ መልኩ መሆን አለበት፣ ወገናዊ መሆን አለበት፣ ሀገራዊ መሆን አለበት። ሀሳብ እያደረጋችሁ በጊዜያችሁ ተጠቀሙ። ብትኖሩ ነው እኛን የሚያስታውሳችሁ። ጥቅሙ ምንም ይሁን ምንም ለወገን ብዙዎቹ እያየን ነው። ብዙ ሰዎች እየደረሱላቸው እና ከምንም በላይ ያስደስታል። ወገን አለኝ፣ ሀገር አለኝ፣ ቤተሰብ አለኝ። በጣም ትርጉሙ ልዩ ሰፊ ነው። በጣም ነው። ጋሼ እንግዲህ ያሉበት ሁኔታ ይህን ይመስላል። እግዚአብሔር ይመስገን ጤናቸውም ደህና ናቸው። በተወሰነ መልኩ ቆንጆ መጽሐፍ እንግዲህ በቅርቡ ለአንባቢ ያበቃሉ፣ ለንባብ ያበቃሉ። ከዛ ውጭ ቅድም እንዳልኩት አሁንም ፋይናንሻሊ ሰፖርት ማድረግ ልበቃና ብዙ ሰዎች አላችሁና ሰፖርት ብታደርጓቸው ከዚህ በላይ ደግሞ መስራት ይችላሉ። ከዚህ በፊት የተደረገላቸው ነገር በጣም አመስጋኝ ናቸው፣ በጣም ደስተኛ ናቸው። በኢትዮጵያ ሕዝብ በጣም ኮርተዋል እና ቀጣይ መጽሐፋቸው ሲወጣ ደግሞ ሁላችንም ተረባርበን ከዚህ በፊት ከሸጡት በላይ እንዲሸጥ እናግዛቸዋለን ማለት ነው። እሺ ጋሽዬ በጣም ነው የማመሰግነው። የኔ አባት ደስ ነው የሚለው። አመሰግናለሁ። እሺ ጋሽዬ እደውላለሁ። እሺ